ሰላም ሰላም ቤተሰቦች በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሆኖ ቪዲዮ ላይክ እያደረጋችሁ ጀምሩ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ምንድነው እሱ ሀይሚና ብሩኬ ትላንትና ትንሽ ተጨቃጭቀው ነበረ። የጭቅጭቃቸው መነሻ ብሩኬ አንድ ላይ እንደር ያው አንድ ላይ ነው የሚኖሩት፣ ግን አንድ አልጋ ላይ አብረን እንተኛ አላት። ተመልካች ያው ፕራንክ ነው ይላል። ብሩኬ ግን የእውነቴ ነው፣ በቃ በጣም ስሜቴ እየተጎዳ ነው፣ ስሜቴ እየጎዳችኝ ነው እና እሷ ቤት እያለን አብረን ስንኖር ለምን ትሄዳለህ እያለችኝ ነበረ። አሁን ደግሞ አብረን መኖር ስንጀምር አንድ መኝታ ክፍል አብረን እንደርስላት እምቢ አለችኝ ነው እንግዲህ እያለው ያለው እና ብሩኬ በትላንትናው ቪዲዮ አንተ ተሳስተሃል። ምክንያቱም ሴት ልጅ ክብር አላት፣ ቤተሰብ የሚባል ነገር አለ፣ ሁሌ እንደምለው ባህል ሃይማኖት አለ። ምንድነው አሁን እቺ ልጅ ከሌሎች እየተማረች ነው፣ ከሌሎች ኤክስፒሪያንስ እየወሰደች ነው። ምክንያቱም ሌሎች እንግዲህ በሩታ ብዙ ሰዎች ይማራሉ ብዬ አስባለሁ። በተለይ ሴቶች አፈቀርኩሽ ወደድኩሽ ያለ ቤተሰብ ፍቃድ በራሷ ውሳኔ ብቻ የመራችው ህይወቷ ይሄው አደጋ ላይ ወድቋልና ሀይሚም አይፈረድባትም። ምክንያቱም ነገ ምን እንደሚፈጠር አይታወቅም። ዛሬ ላይ ፍቅር ሆናችሁ ፍቅር አውሯችሁ የተሳሳተ መንገድ ስትሄዱ አንድ ሰው አዋቂ መሆን አለበት፣ ወይ ወንዱ ወይ ሴቱ ማወቅ አለበት፣ መንቃት አለበት። እና በተለይ ሴት ልጅ የሴት ልጅ ህይወት በቃ አንድ እድል ነው ያለን፣ ያ እድላችን ደግሞ ማበላሸት የለብንም። እና ሀይሜ የወሰነችው ውሳኔ በግሌ በጣም አሪፍ ውሳኔ ነው። የትኛውም ሴት ክብሯ የምትጠብቅ ቤተሰብ ያላት ሃይማኖት ባህል ያላት ሴት የምታደርገው ነው ያደረገችው። ትላንትና ፈለገ ነገር ብትወድህ ብታፈቅርህ፣ ግን ቤተሰብ ሳያልቅ በቤተ ክርስቲያን ክርስቲያን ከሆንክ በቤተ ክርስቲያን ነው የሚያልቅልን፣ ከቤተ ክርስቲያን አባቶች ከወዳጅ ዘመድ ሽማግሌ ልከ። ምክንያቱም ላንተ ሽማግሌ መላክ በጣም ቀላል ነው፣ ኢዚ ነው ላንተ ማለት ነው። እና ቤተሰብ ማክበር አለብህ አንተ፣ የእሷን ቤተሰብ ማክበር አለብህ። ኢቭን እሷ እንኳን ደፍራ ብትጠይቅህ አይ እኔ ጋሼን ስለመወዳቸው ወንድሞቼ ስለማከብራቸው እንደዚህ አይነት ነገር አላደርግም፣ መጀመሪያ በቤተሰብ ሽምግልና ልኬ እናት አባትሽ ልጄ ለልጄ መባባል አለባቸው ብለህ አንተ ነበርክ። ምክንያቱም አንተ ታናሽህ ናት፣ ትንሽ ልጅ ናት፣ የልጅ አዋቂ ናት እንጂ በጣም ልጅ ናት፣ ታስተዋውቃለች። የእነ አብርሃም ታናሽ ናት፣ ስለዚህ በጣም ልጅ ናት እና ህይወቷ እንዳይበላሽ የእውነት እና ጀግና ናት። እኔ በጣም ነው ያደነቅኩሽ ሀይሚ። በቃ መማር አለብሽ በሌሎች እህቶች። ይኸው ልጅ አሳቅፎ ትላንትና አይታችኋል፣ ከሌላ ሴት ጋር ወር እንኳን ከወለደች ወር ያልሆናት ልጅ ነው እንግዲህ አራስ ልጅ ጥሎ ከሌላ ሴት ጋር ሸሼ ገዳም ሲል የነበረ ወንድምሽ ማለት ነው አብርሃም። እንግዲህ ወንድሜ ነው ብለሽ ነው ያስተዋወቅሽን ለኛ ማለት ነው። ስለዚህ ወንድምሽ ከሆነ ግን ቢያንስ ምክር ብጤ በዚሁ እንድትሰጪው እንፈልጋለን። እና ሴት ልጅ ከወንድ ልጅ አልጋ ላይ መተኛት የለባትም ከቤተሰብ ካላስጨረሰች፣ ትዳር ሳትይዝ በጭራሽ ማለት ነው። በተለይ አሁን ላይ የፈለገ ብታፈቅሩ ሞት ኩልሽ አበት ኩልሽ ቢልሽ አንቺ የልብሽ ትርታ ልብሽ እስከሚመታ ብታፈቅሪው እንኳን ራስሽን አሳልፈሽ እንዳሰጪ ከጋብቻ በፊት። የእውነቴ ነው የምላችሁ። በቃ ሴት ልጅ አበባ ናት። ያ አበባ ሲጠወልግ በጣም ነው አበባው የሚሸተው። አበባ ሲጠወልግ አሽተታችሁ ታውቃላችሁ? በጣም ይሸታል ማለት ነው። እና በቃ ሌላ ሰው ድጋሚ አያነሳው። ያ አበባ እየተረጋገጥንበት ነው የምናልፈው። እና ወንዶች ሴቶችን አበባ መስለው ይቀርባሉ፣ ግን ይኸው በሾክን ወቅተው ያቺ ሴት እንዳትነሳ አድርገው ነው የሚቀብሩት። እና ለስሜታችሁ አይጨነቁም። እኔ ብሩኬ ይሄን ያደርጋል አልልም፣ ግን ሌሎች እያየን ባለንበት ሰዓት እንደዚህ አይነት ጥያቄ መጠየቅህ ራሱ እኔ ደብሮኛል። ሲጀምር አንተ ለስሜትክ ጊዜ ማበጀት አለብህ፣ መረጋጋት አለብህ። ሲቀጥል ደግሞ አብራችሁ ኖራችሁ ማለት አብረን እንደር ማለት አይደለም።
ወላም ደግሞ እንደዚህ የምትሳሳቡ ከሆነ በሩቅ ወቤት ተቀያይራችሁ አሊያም ደግሞ በጣም ቀላል ነገር እኮ ነው። ኢዚ ነው። አንድ በሬ ይዘህ ብትሄድ ይበቃችኋል ለነጋሽ ማለት ነውና በቃ ብታስጨርሱ ማስጨረስ ማለት ሽማግሌ ልከህ ለአንተም ክብር፣ ለቤተሰብህም ክብር፣ ለስምህ ክብር ይኖረዋል። ግን እንደፈለጋችሁ ዛሬ ስሜቴን ብቻ ላብረድባት ሴት ልጅ እኔ እንጃ። ይሄ ነገር ፕራንክ መሆን አለበት። ቀልድ ይመስለኛል። ምክንያቱም ቀልድ ባይሆን አንተ አደባባይ ላይ እንደዚህ አይነት ጥያቄ አትጠይቅም፣ ነውር ነው፣ አይጠየቅም። ሲቀጥል የፈለገ ነገር ቢሆን ነውር ነው። የእውነት ከአንደበታችን የሚወጣ ቃል መጠንቀቅ አለብን። በተለይ ትልቅ ሚዲያ ያላችሁ ልጆች፣ በተለይ ወጣቶች ልጆች የሚከታተሏችሁ የእናንተ አሪያ እናንተን መምሰል እንደናንተ መስራት የሚፈልጉ ብዙ ወጣቶች አሉና ለነዛ ወጣቶች ብላችሁ ለምትሰሩት ነገር ጥንቃቄ ማድረግ አለባችሁና ሀይሚ ካንቺ ብዙ ነገር ትማራለች። ትላንትና የተሳሳታችሁ እህቴ ማለት ነውና ካንቺ ብዙ ትምህርት መውሰድ ትችላለች። እና ምን ነው እናቴ በእንቁላሉ ጊዜ ባልቀጣሽኝ የሚለው ተረት አሁን ላይ ያየነው ነው። ትላንትና እረፉ፣ ኧረ እነዚህ ልጆች ኧረ ጉድ፣ ኧረ ምን ጉድ ናቸው እየተባለ አደባባይ 10 ሪዞርት 10 ሐዋሳ 10 ሻሸመኔ እየሄዱ እንደፈለጉ አልጋ ላይ ሲጫወቱ እያሳዩን ነበረ። እና ዛሬ ደግሞ እንግዲህ ልጅቷን በጣም በሚያሳዝን ሁኔታ ቅስሟን ሰብሮ ልጅ አሳቅፎ እንግዲህ ከሌላ ሸበላ ሴት ጋር አሸሼ ገዳም እያለ ነው አብርሃም ማለት ነው አብርሽ። እና በሩታ ህይወት ብዙ መማር እንችላለን ማለት እፈልጋለሁ።